ሰላም ጤና ይስጥልኝ እንኳን በደህና መጣችሁ። በዚህ ቪዲዮ ኢኮሲስተም የሚለውን የምንመለከት ይሆናል። መልካም ቆይታ ይሆንላችሁ። በዚህ ቪዲዮ ላይ የምንመለከተው ኢኮሲስተም ምን እንደሆነ የምንመለከት ሲሆን ኦርጋኒዝምሶች ያላቸውን ኢንተራክሽን እንዲሁም ስለ ፉድ ቼን እና ፉድ ዌብ የምንመለከት ይሆናል። መልካም ቆይታ ይሆንላችሁ። Environments are places where organisms are found. In this unit, we will learn about ecosystem and their components and also 4 types of interactions in that ecosystem. በኢኮሲስተም ውስጥ ያሉትን ኢንተራክሽኖች አራት አይነት ኢንተራክሽኖች እንዲሁም ኢኮሲስተም በአጠቃላይ ምን እንደሚመስል የምንመለከት ይሆናል። Ecosystem is the place which contains both biotic and abiotic components. In ecosystems, there are interactions between organisms and their environments. ኢኮሲስተም እንግዲህ ህይወት ያላቸውንና ህይወት የሌላቸውን ነገሮች በአንድ ላይ የያዘ ሲሆን እነዚህ እርስ በርሳቸው ያለውን መስተጋብርና ግንኙነት በአጠቃላይ የሚያካትት ይሆናል ማለት ነው ኢኮሲስተም። So what's an ecosystem? There are different types of living organisms can interact each other and with non-living things in their habitats for the purpose of survival. እንግዲህ የተለያዩ ህዋሳት ወይም የተለያዩ ኦርጋኒዝምስ አካላት ህይወት ያላቸው አካላት ከአካባቢያቸው ጋር እርስ በርስ እንዲሁም ህይወት ከሌላቸው ሌሎች ነገሮች ጋር መስተጋብር ይኖራቸዋል፣ ግንኙነት ይኖራቸዋል ማለት ነው። ይህ በአጠቃላይ ኢኮሲስተም ይባላል። Ecosystems involve all organisms in a given habitat and their interactions between their physical environments. The main physical components that are vital for all forms of living organisms are water, sunlight, air, temperature and others. እንግዲህ ኢኮሲስተም ውስጥ ህይወት ያላቸውና የሌላቸው ነገሮች የሚካተቱ ሲሆን ህይወት ካላቸው ነገሮች ባሻገር ውሃ፣ የፀሐይ ብርሃን፣ አየር፣ አፈር፣ ቴምፕሬቸር የመሳሰሉትን ደግሞ በአካባቢ የሚገኙ ህይወት ያላቸው ነገሮች መስተጋብር የሚያደርጉባቸው ወይም የሚገናኟቸው ነገሮች ኢኮሲስተም በአጠቃላይ ይገነባሉ ማለት ነው። ኢኮሎጂ is a branch of biology that studies the interaction between organisms and their habitat. ኢኮሎጂ የምንለው የባዮሎጂ ብራንች ሲሆን የኦርጋኒዝሞችና የእነሱን አካባቢ የሚያጠና ነው ማለት ነው። Environment is the sum of all living biotic and non-living abiotic components in a given habitat. Ecosystems can be affected by living biotic and non-living things or physical components abiotic of an environment. እንግዲህ ኢንቫይሮንመንት የምንለው በአጠቃላይ ሰፊው ክፍል ነው። ኢኮሲስተሙንም ጨምሮ ሌሎች ነገሮችን በአጠቃላይ የያዘ ኢንቫይሮንመንት እንለዋለን። በአንድ ኢኮሲስተም በባዮቲክ ወይም ህይወት ባላቸው ኦርጋኒዝሞች ወይም አባዮቲክ ቢሆኑት በሰንላይት፣ በኢሮዥን፣ በዊንድ፣ በሬን፣ በዋተር በተለያዩ ምክንያቶች አፌክት ሊደረግ ይችላል አንድ ኢኮሲስተም ማለት ነው። ስለዚህ እነዚህ አፌክት የሚያደርጉት ሁለት ዋና ዋና ነገሮች ምንድናቸው? ኢኮሲስተምን therefore an ecosystem has two major components, abiotic and biotic የምንላቸው ሁለት ሜጀር ኮምፖነንቶች አሉት በኢኮሲስተም ውስጥ። These components include all living organisms and non-living organisms in that habitat ማለት ነው። ለምሳሌ ፕላንትስ፣ አኒማልስ፣ ባክቴሪያ በሙሉ ከሊቪንግ ኦርጋኒዝምስ እንዲሁም ቅድም የጠቀስናቸው ሰን፣ ሶይል፣ ዋተር የመሳሰሉት ደግሞ ከነን ሊቪንግ ኦርጋኒዝምስ አባዮቲክ ከምንላቸው ኢኮሲስተም ውስጥ እናገኛለን ማለት ነው። እነዚህ ኢኮሲስተሙ ኢንተራክት ያደርጋሉ፣ እርስ በርስ ግንኙነት ወይም መስተጋብር ይኖራቸዋል። የተለያዩ አይነት መስተጋብሮች አሉ። አንደኛው ሊቪንግ ኦርጋኒዝምስ ዊዝ ዴር አዘር ሊቪንግ ኦርጋኒዝምስ ኢንተራክት የሚያደርጉበት ሲሆን ሌላኛው ደግሞ ሊቪንግ ኦርጋኒዝምስ ዊዝ ነን ሊቪንግ ኦርጋኒዝምስ ወይም ባዮቲክ ዊዝ አባዮቲክ ያለው ኢንተራክሽን ነው። Each organism is a part of other organism environment. Thus, they interact in various ways. These interactions of organism can be intraspecific or interspecific. እንግዲህ በስፒሺሶች ወይም በዝርያ መሃል በአንድ አይነት ዝርያ መካከል ያለ ግንኙነትና ከዝርያ ውጭ ያለ ግንኙነት በኦርጋኒዝምስ መካከል ያለ ኢንተራክሽን ወይም መስተጋብር ነው። intraspecific interactions የምንለው are types of interactions occur between the same species. በተመሳሳይ ዝርያዎች ውስጥ ያለ ግንኙነት ወይም መስተጋብር intraspecific እንለዋለን። This may be competition of food, territory and for finding mate. ለምሳሌ አንበሳ ከአንበሳ ጋር ያለው መስተጋብር intraspecific እንለዋለን። የተለያየ ግንኙነት ይኖረዋል። አንድ አንበሳ ከሌላ አንበሳ ጋር ለምግብ ያለው ኮምፒቲሽን ሊሆን ይችላል። ቴሪተሪ ድንበሩን ለማስከበር ሊሆን ይችላል።
ለምሳሌ ንብ ከንብ ጋር ደግሞ ያለው ግንኙነት ይኖራል። በጋራ ሆነው ማሩን መስራት ሊሆን ይችላል፣ መቅሰሙን ይሆናል፣ በጋራ መስራቱን ሊሆን ይችላል። እንደዚሁ ኮምፒቴሽንም ይሆናል፣ በጋራ መስራት ይሆናል። ይሄ ሪሌሽን ወይም ኢንተራክሽን ኢንትራስፔሲፊክ ይባላል። በአንድ ዝርያ ውስጥ ያለ ግንኙነት ማለት ነው። ኢንተርስፔሲፊክ ኢንተራክሽን የምንለው ደግሞ ከአንድ ዝርያ ከሌላ ዝርያ ጋር ያለው ግንኙነት ነው። ኦርጋኒዝምሶች መሀል ያለ ግንኙነት ነው። ሃይና ኤንድ ላይን ኢንተራክሽን አለ። የሃይናና የላይን ኮምፒቴሽን፣ ምግብ ለማግኘት ለማደን፣ እርስ በርስ ድንበራቸውን ለማስጠበቅ ያላቸው ግንኙነት ለምሳሌ በተለያዩ ዘሮች ወይም ዝርያዎች ውስጥ ያለ ግንኙነት ልናደርገው እንችላለን። በኢንሴክትና በበርድ ያለው ግንኙነት ሊሆን ይችላል። በአዳኝ ታዳኝ መካከል ያለ ግንኙነት ፕሬዲተርስ፣ ለምሳሌ አኒማልስ ላይክ ሃይና ፊድ ኦን አዘር አኒማልስ ፕሬ ላይክ ካውስ፣ አድ ነው የሚበሏቸው ፕሬ ይባላሉ። ፕሬዴተርስ ደግሞ የሚያድኑት ናቸው። እንደዚህ አይነት ግንኙነቶች ደግሞ ኢንተር ስፔሲፊክ ኢንተራክሽን እንለዋለን ማለት ነው። በተለያዩ ዝርያዎች መካከል ያለን ግንኙነት። ሲምባዮሲስ ኤኒ ታይፕ ኦፍ ባዮሎጂካል አሶሲሽን ቢትዊን ቱ ኦርጋኒዝምስ ዛት ኢንተራክት ኢዝ ኮልድ ሲምባዮሲስ። ሲምባዮሲስ የምንለው ማንኛውንም በሁለት ባዮሎጂካል አሶሲሽን ህይወት ያላቸው ነገሮች እርስ በርስ ያላቸው ግንኙነት ሲምባዮሲስ እንለዋለን። The association could be beneficial to both, beneficial to one without benefiting or harming the other, or beneficial to one and harmful for the other ሊሆን ይችላል። ለምሳሌ ግንኙነቱ ምን ሊሆን ይችላል? ሁለቱንም የሚጠቅም ሊሆን ይችላል፣ ወይም አንዱን ጠቅሞ ሌላኛውን የማይጎዳም የማይጠቅም ሊሆን ይችላል፣ ወይም በተመሳሳይ አንዱን ጠቅሞ ሌላኛውን የሚጎዳ ሊሆን ይችላል። የዚህ አይነት ግንኙነቶች ሲምባዮሲስ ይባላሉ። There are different types of symbiosis or biological interaction. These include ሚቹዋሊዝም የምንለው ግንኙነት አለ። ለምሳሌ ከሲምባዮሲስ ውስጥ መካከል አንዱ ሚቹዋሊዝም ነው። The relationships in which both organisms are benefited, ሁለቱም የሚጠቀሙበት ከሆነ ሚቹዋሊዝም ይባላል። ለምሳሌ ሁለቱም ኦርጋኒዝሞች የሚጠቀሙት ለምሳሌ ንብና አበባ ወይም ፍላወሪንግ ፕላንት በጋራ የሚጠቀሙት፣ ንቧ ሄዳ ኔክታሩን ስትቀዝም ማር መስሪዋን ታገኛለች። አሴም ታይም ደግሞ ፍላወሩን ስፕሬድ በማድረግ ዘሩን እንዲራባ ደግሞ ታደርግለታለች ለአበባው ማለት ነው። ሶ ይሄ ሚቹዋል ቤኔፊት፣ ሁለት የጋራ ጥቅም የሚያገኙበት መንገድ ወይም ግንኙነት ካይንድ ኦፍ ሲምባዮሲስ ነው። The other is commensalism. In this relationship, one organism gets benefit while the other is neither benefited nor harmed. አንዱ የሚጠቀምበት ሌላኛው ግን ጥቅምም ጉዳትም የማያገኝ ይሆናል። ለምሳሌ ቢግ ትሪ ኤንድ ኤፒፋይትስ። ኤፒፋይትስ are plants that derive its moisture and nutrients from the air and rain and grow usually on other plants. ትልልቅ ዛፎች ላይ የሚለጠፉ ተክሎች አሉ፣ አረንጓዴ ተክሎች። ከዛፉ ላይ ምንም ቅርፊቱ ላይ ብቻ ነው የሚቀመጡት፣ ከሱ ላይ ምንም አይወስዱም። ከአየር ላይ ከሚገኝ አዋራና እርጥበት ምግባቸውን ያዘጋጃሉ በፀሐይ ብርሃን አማካኝነት። ስለዚህ ዛፉን ምንም ጉዳት አያደርሱበትም፣ ምንም ጥቅምም አይሰጡትም። ግን ራሳቸው ዛፉ ላይ በመሆን ለራሳቸው ጥቅም ያገኛሉ፣ ቦታ ያገኛሉ ማለት ነው። ስለዚህ እዛ ላይ ሆነው ራሳቸውን ያባዛሉ፣ ያድጋሉ ማለት ነው። ፓራሳይቲዝም the relationship in which one organism is benefited the parasite and the other is harmed the host. ፓራሳይቲዝም የሚባለው ሪሌሽን ደግሞ አንዱ ተጠቃሚ ሌላኛው ተጎጂ ሊሆን የሚችልበት ነው። ለምሳሌ በሰዎች በእንስሳትና በትላትሎች ሆድ ውስጥ በሚቀመጡ ትላትሎች ያለ ሪሌሽን ሊሆን ይችላል። ወይም በከብቶችና በመዥገር መካከል ያለው ሪሌሽን ሊሆን ይችላል። መዥገሩ ከብቶቹ ላይ ተጣብቆ ደማቸውን ይመጣል፣ ከብቶቹን ይጎዳል። ወይራስ ደግሞ እሱ ግን ይጠቀማል፣ ያድጋል፣ ይራባል። የዚህ አይነት ሪሌሽን ፓራሳይቲዝም ይባላል ማለት ነው። The other type of relation is proto-cooperations የሚባላል። The relation in which both organisms are benefited but it is not obligatory relationships. ለምሳሌ ሁለቱም ይጠቀማሉ፣ ነገር ግን አስገዳጅና ሁልጊዜም የሚያስፈልግ ያልሆነ ሪሌሽንሽፕ ነው። ለምሳሌ between teeth cleaning birds and crocodile፣ የአዞን ጥርስ እያጸዱ ስጋ ከአዞ ጥርስ ውስጥ እየወሰዱ የሚበሉ ወፎች አሉ። ሁለት ጥቅም ይሰጣሉ። ለአዞም ይጠቀማል፣ እነሱ ምግባቸውን ያገኛሉ። ይሄ ግን ሁልጊዜ ማስገዳጅ አይደለም። ወፎቹ ሌላ ምግብ ካገኙ ሌላ ቦታ ስለሚሄዱ አዞ የሚያጸዳደል ላያገኝ ይችላል። አዘም ታይም አዞም እዛ አካባቢ ከሌለ ወፎቹ ምግብ ላያገኙ ይችላል፣ ወይም አዞ ምግብ ካላገኝ። ስለዚህ አስገዳጅ ግንኙነት በመካከላቸው የለም ማለት ነው። ስለዚህ such kind of relation we call it proto-cooperations. Competition, two populations compete for resources indirectly by efficient exploitation or directly by physical forces. ቀጥታ በጉልበት አንድ ነገር ኤክስፕሎይት ማድረግ ወይም አንድን ሪሶርስ መበዝበዝ ጉዳይና በስልታዊ በሆነ መንገድም ኮምፒቴሽኑን የማጥቃት መንገድ አለ። በዚህ መንገድ ግን
መጨረሻ ላይ ሁለቱም ተጎጂ ይሆናል። ለምሳሌ አካባቢን በመበከል አንዱን ተደብቆ በመበከል ሊሆን ይችላል። በተለያየ መንገድ የሚያደርጉት ውድድር መጨረሻ ላይ በአጠቃላይ ፖፑሌሽኑ ጉዳት ውስጥ ሊከተው ይችላል ማለት ነው። አባዮቲክ ኮምፖነንትስ አባዮቲክ ኮምፖነንትስ የምንላቸው በኢኮሲስተም ውስጥ ህይወት የሌላቸው ግን ኢኮሲስተም ውስጥ በጣም አስፈላጊ ኢንተራክሽን ውስጥ አስፈላጊ የሆኑ ነገሮች ናቸው። they are physical or non-living things that can affect the living condition of a given ecosystem. Some of these components are water, sunlight, air, soil, temperature and topography and others. እንግዲህ የምድር ገጽታን ጨምሮ ፀሐይ ብርሃን፣ አፈር፣ አየር እና ውሃ የመሳሰሉት አባዮቲክ ኮምፖነንት ኦፍ ኢኮሲስተም ናቸው። በጣም ኢምፓክት አላቸው በአንድ አካባቢ ላይ ማለት ነው። ዋተር ኢዝ ኢምፖርታንት ኮምፖነንት ኦፍ አን ኢኮሲስተም ኢት ሰርቭስ አስ ሃቢታት ሶርስስ ኦፍ ድሪንኪንግ ዋተር ኤንድ ፎር ኢሪጌሽን ፎር ፋርሚንግ አክቲቪቲስ እንደዚህ ያገለግላል ማለት ነው። እንደ ሃቢታት እንደ መኖሪያ አካባቢነት ያገለግላል። ውሃ ለምሳሌ ለአሳ እና ለተለያዩ ውሃ ውስጥ ህይወት ያላቸው ነገሮች ይጠቀሙበታል። አኳቲክ አኒማልስ የምንላቸው ለምሳሌ ፕላንትስ እንደገና ለመጠጥ ውሃ ለሰዎችና ለእንስሳት እንዲሁም ለፋርሚንግ ለተክሎች የሚያገለግል ነው ማለት ነው። ውሃ ሰንላይት is a primary source of energy for all life on earth during the process of photosynthesis by green plants። እንግዲህ ለፎቶሲንተሲስ ተክሎች ምግባቸውን የሚያዘጋጁበት ዋና የኤነርጂ ሶርስ ሰንላይት ነው። ይህንን ተከትሎ ነው ሌሎች እንስሳትና እጽዋት ህይወት ያላቸው ነገሮች በሙሉ ምግብና ኃይል የሚያገኙት ሜጀር ሶርሱ ሰንላይት ነው። ኤር ኢዝ ዘ ኮምቢኔሽን ኦፍ ዲፍረንት ኮምፖነንትስ ኦፍ ጋስስ ላይክ ኦክሲጅን፣ ናይትሮጅን፣ ካርቦን ዳይኦክሳይድ ኤንድ ዋተር ቬፐር። እንግዲህ አየር ደግሞ የአዋራን ጨምሮ ኦክሲጅን፣ ናይትሮጅን፣ ካርቦን ዳይኦክሳይድ፣ እርጥበት ቫተር ቬፐርን ጨምሮ የያዘ አየር የምንለው ነገር አለ። ከዚህ ሁሉም የተለያየ አገልግሎት ወይም ጥቅም ያገኛል። ሶይል which mainly control the growth of vegetation by its fertility, pH level and other. It determines the distribution of life in the ecosystem. በአንድ ኢኮሲስተም ላይ የአፈሩ አይነትና ሁኔታ ይወስነዋል ስርጭቱን ወይም ስብጥሩን። በኢኮሲስተም ውስጥ ያሉት ህይወት ያላቸው ነገሮችን ስብጥር የአፈር ሁኔታ ይወስነዋል እና ወሳኝ የኢኮሲስተም አባዮቲክ ኤሌመንት ነው ማለት ነው። Temperature, it may be higher for some organisms and lower for other organisms, so greatly affect organisms distribution. ቴምፕሬቸርም እንዲሁ ይቆጣጠረዋል፣ ይወስናል። በአንድ አካባቢ ያሉትን ኦርጋኒዝሞች ሙቀቱ የሚስማማቸው ነው የማይስማማቸው ነው፣ ከፍተኛ ነው ዝቅተኛ ነው የሚለው ወሳኝ ነው ማለት ነው ለስብጥራቸው። ላንድ ቶፖግራፊ የምድር ገጽታም ተራራማ ነው፣ አቀበት ነው፣ ቁልቁለት ነው፣ በረሃማ እንዲሆን ያደርጋል ወይስ እንዴት ነው የሚለው ነገርም እንደዚሁ አስተዋጽኦ ያደርጋል በኢኮሲስተም ውስጥ ማለት ነው። ትሮፒክ ኦር ፊዲንግ ሪሌሽንሽፕስ የምግብ ትስስር ፉድ ዌብ ወይም ፉድ ቼን የምንለው እንዴት ነው ማለት ነው። ቤዝድ ኦን ዘ ሞድ ኦፍ ኒውትሪሽን ሊቪንግ ኦርጋኒዝምስ ካን ቢ ግሩፕድ ኢንቱ ቱ ሜጀር ግሩፕስ ኔምሊ አውቶትሮፕስ ኤንድ ሄተሮትሮፕስ ኦርጋኒዝምስ። እንግዲህ ራሳቸውን ምግብ አዘጋጅተው የራሳቸውን ኤነርጂ የሚያዘጋጁና ምግብ የሚሰሩ ራሳቸውን የሚመግቡና በሌሎች ላይ ጥገኙ የሆኑ ሁለት ምድቦች አሉ። አውቶትሮፕስ ራሳቸውን ምግብ የሚሰሩና የሚመገቡ ሲሆኑ ሄተሮትሮፕስ ግን በሌሎች ላይ ጥገኛ የሆኑ organisms ናቸው። Autotrophs are organisms which can synthesize their own energy from the raw materials in their surrounding environment. They also classified as photoautotrophs and chemoautotrophs. Photoautotrophs use sunlight for primary source of energy to synthesize organic food materials, also called producers because they are source of food for other. ፎቶአውትሮፕስ የምንላቸው በአብዛኛው ግሪን ፕላንትስ እና አልጌዎች ሲሆኑ እነዚህ የራሳቸው ምግብ የሚያዘጋጁ ናቸው። የፀሐይ ብርሃንን በዋናነት ተጠቅመው ኢነርጂ የሚያገኙት ከፀሐይ ብርሃን ነው። ይህንን ከካርቦን ዳይኦክሳይድ እና ውሃን በመጠቀም ወደ ኢነርጂ ወይም ወደ ምግብ ይቀይሩታል ማለት ነው። ኬሞአውቶትሮፕስ የሚባሉት ደግሞ በኬሚካል ሪአክሽን አማካኝነት ኢነርጂን ከአካባቢያቸው ካገኙት ነገር ላይ ኬሚካሊ ሪአክት በማድረግ ኢነርጂን የሚፈጥሩ ናቸው። ዚስ ታይፕስ ኦፍ ኦርጋኒዝምስ ሪሊዝ ኢነርጂ ፍሮም ሲምፕል ኬሚካል ሪአክሽንስ። ለምሳሌ ናይትሪፋይንግ ባክቴሪያ የሚባል አለ። ናይትሪፋይ በሚያደርግበት ጊዜ ኢነርጂ ባይ ፕሮዳክት ሆኖ ኢነርጂ ይፈጠራል እና ያን ኢነርጂ ለራሳቸው የሚጠቀማሉ፣ ሪሊዝም ያደርጉታል። ሶ ኬሞአውቶትሮፕስ የሚባሉም አሉ ማለት ነው፣ ኢነርጂን በኬሚካል ሪአክሽን የሚፈጥሩ። ፎቶአውቶትሮፕስ ግን ሜን ሶርስ ኦፍ ኢነርጂ ናቸው። ለእንስሳት ለእጽዋትና ለተለያዩ ነገሮች ምግባቸውን ዲፐንድ የሚያደርጉት እንስሳትና ሰዎች በተለይ ፎቶአውቶትሮፕስ ላይ ነው፣ ግሪን ፕላንትስ ላይ ነው በዋናነት ማለት ነው። ሄትሮትሮፕስ የምንላቸው ካኖት ሜክ ፉድ and feed on other organisms so called consumers. ሄተሮትሮፕስ የምንላቸው በዋናነት ተጠቃሚ ናቸው፣ ሌሎች ላይ መሰረት ያደረገ ነው የምግብ ምንጫቸው። ግሪን ፕላንቶች ላይ ነው በዋናነት ዲፔንድ የሚያደርጉት። ከዛ በኋላ እርስ በርሳቸው
በፉድ ዌብ ወይም በፉድ ቼን የተያያዙ ናቸው። ሄርቢቨረስ፣ ካርኒቨረስ፣ ዲኮምፖዘርስ የምንላቸው እነዚህ ኦምኒቨረስ የምንላቸው በሙሉ ሄትሮትሮፕስ ናቸው። የራሳቸውን ምግብ አያዘጋጁም፣ በሌላ ላይ ጥገኛ የሆኑ ናቸው ማለት ነው። ወይም ተጠቃሚ የምንላቸው ናቸው። ኮንሱመር ናቸው which do not make their own food ማለት ነው። ፉድ ቼን and food web. Food chain. A food chain is the direct and simple feeding system that involves the transfer of nutrient and energy. ፉድ ቼን የምንለው የምግብ ሰንሰለት በአማርኛ የምንለው ማለት ነው። ምግብ ተመጋቢው ምግቡን እንዴት እንደሚያገኝ እና ከየት እንደሚያገኝ የሚያሳየን ነው። ለምሳሌ አንድ በግ ቢኖረን ከሳር ላይ ምግቡን ያገኛል። ሳር ፕላንት ነው፣ ምግቡን የሚሰጠው ነው። ግን ፕላንቱ የራሱን ምግብ በራሱ መንገድ ያዘጋጅና በጉ ሳሩን ይመገባል። በጉን ደግሞ የበጉን ስጋ ሰዎች ወይም ሌሎች እንስሳቱ ይመገባሉ። በዚህ መሰረት ኢነርጂ ትራንስፈር ያደርጋል። ከፀሐይ ብርሃን የተሰራው ኢነርጂ ሳር ውስጥ እንደ ምግብነት ተቀምጧል። ሳሩ ውስጥ ያለው ኢነርጂ ወደ በጉ፣ ከበጉ ውስጥ ያለው ኢነርጂ ደግሞ ወደሚመገበው ሰው እና ሌሎች አዳኝ እንስሳት ይተላለፋል ማለት ነው። ኢን ፉድ ቼን ዘ ኤነርጂ ፍሎስ ፍሮም ዋን ኦርጋኒዝም ቱ ዘ አዘር ኦርጋኒዝም ኢን ዋን ዳይሬክሽን። በፉድ ቼን ውስጥ ኢነርጂ ፍሎ የሚያደርገው በአንድ አቅጣጫ ነው። ከሳሩ ወደ በጉ፣ ከበጉ ወደ ሰው ይተላለፋል እንጂ ተመልሶ ወደ ሳሩ ወይም ወደ በጉ የሚመለስ ኢነርጂ የለም። ዋን ዳይሬክሽን ነው ፍሎ የሚያደርገው። ኢን ዘ ፉድ ቼን ኢች ኦርጋኒዝም ኦኩፓይስ ስፔሲፊክ ትሮፒክ ሌቭል። እያንዳንዱ በፉድ ቼን ውስጥ የራሳቸው ሌቭል አላቸው። ግሪን ፕላንትስ ወይም ቅድም ያልናቸው ሄትሮትሮፕስ የመጀመሪያው ትሮፒክ ሌቭል ላይ የሚገኙ ሲሆን ቀጥሎ ያሉት እነሱን የሚመገቡት አንዱ አንዱን በሚመገበው ላይ ሌቭል ይሰራሉ። ለምሳሌ ፕሮዲውሰር ዘ ፈርስት ትሮፒክ ሌቭል የምንላቸው ፕሮዲውሰሮች፣ አምራቾች የራሳቸውን ምግብና ኢነርጂ የሚያመርቱ ናቸው። ኦል ኦርጋኒዝምስ ዳይሬክትሊ ኦር ኢንዳይሬክትሊ ዲፐንድ ኦን ፈርስት ትሮፒክ ሌቭል። ሰን ኢዝ ዘ ሜን ሶርስ ኦፍ ኢነርጂ ፎር ኦል ፉድ ቼን። እንግዲህ ፀሐይ ነች የመጀመሪያዋ ኃይል የምትሰጠን። ይህን ፀሐይ ተጠቅመው ፕሮዲውሰርስ ምግብ ፕሮዲውስ ያደርጋሉ። ምግብ የሚባለውን ፉድ ጀነሬት ያደርጋሉ ኢን ፉድ ቼን። ስለዚህ የመጀመሪያው ፈርስት ትሮፒክ ሌቭል የመጀመሪያው ሌቭል ላይ የሚገኙት ፕሮዲውሰሮች በአብዛኛው ግሪን ፕላንትስ፣ አልጌዎች፣ እነዚህ ፕሮዲውሰሮች ይባላሉ። ፕራይመሪ ኮንሱመሮች እነዚህን የሚመገቡት የመጀመሪያ ተመጋቢዎች ደግሞ ፕራይመሪ ኮንሱመርስ ይባላሉ። ሰከንድ ትሮፒክ ሌቭል ላይ ይገኛሉ። እነዚህ ደግሞ በኮንሱመር የመጀመሪያዎቹ ናቸው፣ ነገር ግን በትሮፒክ ሌቭል ላይ ሰከንድ ሌቭል ላይ ሁለተኛ ሌቭል ላይ ነው የሚገኙት። ኢት ኮንቴንስ ሄርቢቨርስ ኤንድ ኦምኒቨርስ they feed on producers። እነዚህን አምራች ነገሮች የሚመገቡ ናቸው። ቅጠላቅጠል፣ ሳር የሚመገቡት በሙሉ እነዚህ ሄርቢቨረሶች እና ኦምኒቨረሶች ሁለቱን የሚገቡ እንደ አይጥና አሳማ ያሉት በሙሉ እነዚህ ፕራይመሪ ኮንሱመሮች ናቸው። በዋናነት ተክሎች ላይ ዲፐንድ የሚያደርጉ እነዚህ ሰከንድ ትሮፒክ ሌቭል ላይ እናገኛቸዋለን። ሰከንደሪ ኮንሱመርስ ሁለተኛ ተጠቃሚዎች ደግሞ ሰርድ ትሮፒክ ሌቭል ላይ ሶስተኛ ሌቭል ላይ የምናገኛቸው ሲሆን they are carnivores that mainly eat herbivores and omnivores። በዋናነት ስጋ በል የሆኑ ሲሆኑ እንደዚህም እንደ ጅብ የመሳሰሉት ናቸው። በዋናነት ስጋ ብቻ የሚበሉ ናቸው። እነዚህም ኦምኒቨርሶችና ካርኒቨርሶችን የሚመገቡ ናቸው። በአጠቃላይ ለምሳሌ አሳማውን፣ በጉን የሚመገቡ እነዚህ ሰከንደሪ ኮንሱመር ይባላሉ። ተርሸሪ ኮንሱመርስ ደግሞ ፎርስ ትሮፒክ ሌቭል ላይ ያሉ they are carnivores and mostly feed on other carnivores። ሌሎች ካርኒቨሮቹንም ጨምሮ የሚመገቡ ናቸው። እነዚህ ደግሞ ተርሸሪ ኮንሱመርስ ይባላሉ። የመጨረሻው ሌቭል ፎርስ ትሮፒክ ሌቭል ላይ ይገኛሉ ማለት ነው። ፉድ ዌብ. What is food web? It is two complex feeding interrelation among the organisms which consists of many food chains. ፉድ ዌብ የምንለው በውስጡ ብዙ አይነት ፉድ ቼኖች ያሉት ሲሆን ኮምፕሌክስ ነው፣ ውስብስብ የምግብ ስርዓት ሂደት ነው፣ የኢነርጂ ትራንስፈር ሂደት ነው፣ ውስብስብ ነው። እንደ ፉድ ቼን ቀጥታ አንድ መስመር ይዞ አይደለም ሄደው፣ ውስብስብ ነው። አንዱ አንዱን ይበላል፣ እንደገና ያኛው ሌላኛውን ስለሚበላ የተለያየ ስርጭት ሊኖረው ይችላልና ኮምፕሌክሲቲ ወይም ውስብስብነት አለው። በውስጡ ብዙ ፉድ ቼኖች አሉት። ከፉድ ቼን የሚለየው ፉድ ቼን አንድ መስመር ይዞ የሚሄድ ሲሆን ፉድ ዌብ ግን በውስጡ ብዙ ፉድ ቼኖችን የያዘ ነው ማለት ነው። ትሮፒክ ፒራሚድስን ብንመለከት የተለያዩ ትሮፒክ ፒራሚዶች አሉት። ፒራሚድ is a diagram that used to express the amount of organism present in each tropic level። በእያንዳንዱ ትሮፒክ ሌቭል ያሉትን በዲያግራም በምስለት ያሳየናል። የተለያዩ ነገሮችን ለመግለጽ ይረዳናል። ለምሳሌ 3 አይነት ፒራሚዶች ማየት እንችላለን። ፒራሚድ ኦፍ ነምበር፣ ፒራሚድ ኦፍ ባዮማስን፣ ፒራሚድ ኦፍ ኢነርጂ ብለን መግለጽ እንችላለን። ለምሳሌ ፒራሚድ ኦፍ ነምበር ስንል ፒራሚድ ሜድ ቤዝድ ኦን ነምበር ኦፍ ኦርጋኒዝምስ አት ኢች ትሮፒክ ሌቭል። በእያንዳንዱ ትሮፒክ ሌቭል ላይ ያሉት ቁጥራቸው ስንት ነው፣ የተክሎቹ ቁጥር፣ ቀጥሎ እነሱን የሚመገቡት ያሉት እንስሳት ቁጥር በቁጥር ላይ መሰረት ያደረገ መግለጫ ነው የፒራሚድ ኦፍ ነምበርስ የሚለው ማለት ነው።
ፒራሚድ ኦፍ ነምበርስ ሾውስ ዘ ቶታል ነምበር ኦፍ ኢንዲቪጁዋል ኦርጋኒዝምስ አት ኢች ሌቭል ኢን ዘ ፉድ ቼን ኦፍ አን ኢኮሲስተም። በአንድ ፉድ ቼን ውስጥ በአንድ ኢኮሲስተም ውስጥ ምን ያክል ናቸው የሚለውን በቁጥር የሚገልጽልን ነው ማለት ነው። ፒራሚድ ኦፍ ባዮማስ ደግሞ የምንለው ኢት ፕሮቫይድስ ሞር አኪሬት ሪፕሬዘንቴሽን ኦፍ ዘ ኤነርጂ ኮንተስት አት ኢች ትሮፒክ ሌቭል። ይሄ ደግሞ በማስ ደረጃ በኪሎግራም ደረጃ ወይም በማስ ደረጃ በክብደት ደረጃ እንዴት ነው ሪፕሬዘንት የሚደረጉት ለኢነርጂ ኮንቴስቱ የሚሻሙበት ሁኔታ ውስጥ ምግብ እንዴት የትኞቹ ብዙ ማስ አላቸው የሚለው ያሳየናል። it shows the mass of the producers that are needed to support primary consumers, the mass of primary consumers required to support secondary consumers and so on። ስለዚህ ምን ያክል ማስ ያለው ክብደት ያለው ፕሮዲውሰር አለን መሸከም የሚችል ፕራይመሪ ኮንሱመሩን የሚሸከም ምን ያክል ፕራይመሪ ኮንሱመር አለን ሰከንደሪ ኮንሱመሩን በማስ ነው የሚገልጽልን። ይሄ ደግሞ ይሄ ፒራሚድ ኦፍ ኢነርጂ የምንለው ደግሞ ኢነርጂ በኢነርጂ ሌቭል ምን ያክል ኢነርጂ አት ኢች ትሮፒክ ሌቭል አለን የሚለውን የሚያሳይልን ይሆናል ማለት ነው። ስለተከታተላችሁን በጣም እናመሰግናለን። መልካም ጊዜ ይሆንላችሁ።